ቤተኛ ናቸው ወዳጆቹ ናቸው ወደሚባሉ ሰዎች ደዋወልኩ። ነገር ግን ያንዳቸው ሙከራ አልተሳካልኝም። አንድ ሌሊት ድንገት ከተኛውበት ብድግ ብዬ የአሜሪካን ድምፅ ሬዲዮ ባልደረባ ወደ ሆነችው እንደ ታናሽ እህቴ ወደማያት ጋዜጠኛ ስልክ መታው። እገሌን ፈልጌ ነበር አልኳት በቀጥታ። አድራሻውን ታውቂዋለሽ? ከደቂቃዎች በኋላ ስልክ ቁጥሩ ሰደደችልኝ። ዛሬ ተሳካልኝ። ናይሮቢ ኬንያ ላይ ያገኘሁት። ባለፉት 10 ዓመታት በኢትዮጵያ የፖለቲካ ሂደት ውስጥ ግንባር ቀደም ከሚባሉት የሀገራችን ፖለቲከኞች መሃል አንዱ ሆኖ ይጠቀሳል። አድናቂና ነቃፊዎቹ መሳ ለመሳ ናቸው። በርካታ ደጋፊዎች ያሉትን ያህል የሚቃወሙት፣ የሚጠራጠሩትና ዛሬም ድረስ በአይነ ቁራኛ የሚከታተሉት ጥቂት የሚባሉ አይደሉም። ክስና ወቀሳ የሚዘንብበት፣ ውዳሴና ሙገሳ የሚርከፈከፍለት፣ አነጋጋሪና አከራካሪ፣ በእርግጥም ደግሞ አወዛጋቢ ሰው ነው። እኔ ከመታሰሬ በፊት ሁለት ነገር እየመጣ እንደሆነ እርግጠኛ ነበር። ወይ እገደላለሁ ወይ እታሰራለሁ። እና ቤቴ ውስጥ ሁለት ሻንጣ አዘጋጅቼ ነበር። አንደኛው ፒጃማ ያለው እስር ቤት የሚሄድበት፣ አንደኛው ነጭ ጣቃ ያለበት የምቀበርበት። ከሁለት አንዱ እየመጣ እንደሆነ ግልጽ ነበር። ጃዋር መሐመድ ስለ ትናንቱ እናወሳለን፣ ስለ ዛሬው እናነሳለን፣ ስለ ነገው እንወያያለን። ጤና ይስጥልኝ፣ እንደምን ሰምታችኋል?